አንድ ሰው ኤልያስን አይቷል ማለት የኤልያስ መንፈስ ተካፍሏል። አንድ ሰው ሙሴ አይቷል ማለት የሙሴ መንፈስ ተካፍሏል። እርግጠኛ ሁኑ። በዚህ ቦታ ላይ ጌታ ኢየሱስ ክርስቶስ ሶስቱን ይዞ ወደ ተራራ ያወጣበት ትልቁ ምስጢር ልንገራችሁ። እነሱ ተራራ ባወጡበት ሰዓት ልክ እነሱ የሰሙትን ወይ ያዩት ነገር ውስጥ ላይ የመሸከም አቅም ያሉ ሰዎች ማን እንደሆኑ ያውቃል። እግዚአብሔር አንድ ነገር ያሸከም ስል ለምሳሌ ማንችለው ነገር ለምሳሌ አንድ እናት አንድ ልጅ ሲወልድ 3 ኪሎ ያለው ልጅ የምትወልድ እናት አለች። 5 ኪሎ ከዛ በላይ ደግሞ ያለው ልጅ የምትወልድ እናት አለች። ለምን ያቺኛው ማንችለው ላይ 5 ኪሎን አላስቀመጠም? እያንዳንዱ ነገር እግዚአብሔር ሲያሸክም እንደምንችለው ያክል ነው። እነ ጁዳ ሰፈር ላይ ቀሩ። ምክንያቱም ሰውየው የድምር ነገር ያውቃል። ለሰውየው የብር ጉዳይ ይገባል። ምክንያቱም አንድ ጊዜ ጌታ ኢየሱስ እግር ስር ላይ ሽቶ ለማፍሰስ ብላ የመጣችው ሴትዮዋ የገዛችው ሽቶ የዓመቱ ደሞዝ ነው። ማቴዎስ ወንጌል ምዕራፍ 17 ከቁጥር 1 ላይ ያለውን የእግዚአብሔር ቃል እንዲህ ይላል። ከ6 ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙንም ዮሐንስንም ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ። ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ኢየሱስ ጌታ ሆይ በዚህ መሆን ለኛ መልካም ነው። ብትወድስ በዚህ 3 ዳስ አንዱን ለአንተ አንዱም ለሙሴ አንዱም ለኤልያስ እንስራ አለ። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመና በእርሱ ደስ የሚለኝ የሚወደው ልጅ ይሄ ነው፣ እርሱን ስሙት የሚል ድምፅ መጣ። ደቀ መዛሙርቱም ሰምቶ በፊታቸው ወደቁ፣ እጅግም ፈርቶ ነበር። ኢየሱስም ቀርቦ ዳሰሳቸውና ተነሱ አትፍሩ አለው። ኢየሱስ ጌታ አሜን። ምን አደረገው? ዳሰሳቸውና ኢየሱስ ጌታ። አይኖቻቸውን አቀንቶ ሲያዩ ከኢየሱስ ብቻ በቀር ማንንም አላዩ። ከተራራም በወረደ ጊዜ ኢየሱስ የሰው ልጅ ከሙታን እስኪነሳ ድረስ ያያችሁትን ለማንም ምን አታደርጉ አትንገሩ። በዚህ ቦታ ላይ ጌታ ኢየሱስ ክርስቶስ መንፈስ ቅዱስ የሚባል ልምምድ ውስጥ ያልገቡ ሰዎችን ይዞ ወደ ተራራ ያወጣል። ኑ ወደ ተራራ ጸደን እንወርዳለን ብሎ 12 ደቀ መዛሙርቶች ነበሩ ለኢየሱስ። ከ12ቶቹ መካከል 3ቱን ብቻ ይዞ ወጣ። 3ቱን ብቻ ያዕቆብ፣ ዮሐንስና 3ኛ ደረጃ ላይ ማን ይገኛል? ጴጥሮስ። 3ቱን ብቻ ይዞ ወጣ። ከሰዎች መካከል ሰው መለየት አለ? አዎ አለ። አንዳንድ ጊዜ አብራችሁ የበላ ሰው እግዚአብሔር ተለይተ ገባ የሚልበት ሰዓት አለ። አንዳንድ አብረ የሚታደርበት ሰው ተለይተ ጸልይ ከሱ ጋር አትገናኝ የሚልበት ታይም አለ። አብሮ ያገለገሉ 12 ናችሁ፣ ተራራ ግን የወጡ 3 ብቻ ናቸው። አሜን አሜን አሜን። በዚህ ቦታ ላይ ጌታ ኢየሱስ ክርስቶስ 3ቱን ይዞ ወደ ተራራ ያወጣበት ትልቁ ምስጢር ልንገራችሁ። እነሱ ተራራ ባወጡበት ሰዓት ልክ እነሱ የሰሙትን ወይ ያዩት ነገር ውስጥ ላይ የመሸከም አቅም ያሉ ሰዎች ማን እንደሆኑ ያውቃል። እግዚአብሔር አንድ ነገር ያሸከም ስል ለምሳሌ ማንችለው ነገር ለምሳሌ አንድ እናት አንድ ልጅ ሲወልድ 3 ኪሎ ያለው ልጅ የምትወልድ እናት አለች። 5 ኪሎ ከዛ በላይ ደግሞ ያለው ልጅ የምትወልድ እናት አለች። ለምን ያቺኛው ማንችለው ላይ 5 ኪሎን አላስቀመጠም? እያንዳንዱ ነገር እግዚአብሔር ሲያሸክም እንደምንችለው ያክል ነው። እነ ጁዳ ሰፈር ላይ ቀሩ። ምክንያቱም ሰውየው የድምር ነገር ያውቃል። ለሰውየው የብር ጉዳይ ይገባል። ምክንያቱም አንድ ጊዜ ጌታ ኢየሱስ እግር ስር ላይ ሽቶ ለማፍሰስ ብላ የመጣችው ሴትዮዋ የገዛችው ሽቶ የዓመቱ ደሞዝ ነው። የዓመቱ ደሞዝ። ሰውየው በዛ ድምር ላይ ጎበዝ ነው። ምድራዊ ነገር ላይ ጎበዝ ነው። ሰማያዊ ላይ የሞቶ ነው። አንድ ሲደመር አንድ ሲባል ለጴጥሮስ አይገባም። አንድ ሲደመር አንዱ ግን ለይሁዳ ይገባል። ዛሬ እንዲህ ሰፈር የሚያዩ ይለያሉ። ሰፈር የሚያዩ በኢየሱስ ስም ይለያሉ። ተውት። እናንተ ጸልያችሁ እንደዛ አላውቅም። ሰፈር የሚያይ መጽሐፍ ቅዱስ ላይ አንድ ታሪክ እያጠናው ነበር። በሆነ ሰዓት ሊቆልጥ መጽሐፍ ላይ አህያ መባል አለ። አህያ ከ4 ሜትር በላይ አይተዋቅም። በቃ እንዲህ አህያ 4 ሜትር ብቻ። ንስርስ እዚህ ሆኖ 50 ምናምን 60 100 ምናምን ኪሎ ሜትር ቼክ አድርጋል። ሰማይ ላይ ሆኖ አሁን እኛ አሳ ለመያዝ ብለን የሆነ ሳሙና ጥለን ምን ጥለን ማን ጎትተ ነው የምናመጣው። እዛ ሆኖ ሰማይ ሆኖ በውሃ ውስጥ የሚንቀሳቀስ አሳ ያይና መጥቶ እግርን አስገብቶ ይዘዋል። የሞተው አይበል። ምክንያቱም እይታው ሩቅ ነው። ዛሬ ማታ ይጸልያለሁ። በኢየሱስም አርቀት ያያለ የሞተው ያንተ አይደለም። ደግሞ የሞተውን አትበላ። አሜን። በኢየሱስ
ጉዳዩ የሚለያየው ከእይታ ጋር ነው። ለምንድን ነው ይሄ አቶ እንትና አካባቢ ላይ መሬቱ እኮ አይለያይም። ኢየሱ አይታችሁ እንደሆነ ከመሬት ጋር ገጥሞ ነው የሚውለው። አያ እይታው ነው ያለያየው ወዳጅ፣ እይታው ነው ያለያየው። የቆሸሸ ነገር እንትን የለም ትልቁ የሚያይ ኢየሱስ ደግሞ ይሄንን በሩቅ ሊያዩ የሚችሉ ሰዎች እነማን ናቸው አለ። አይ ሲያዩ እነ ጴጥሮስ ነገ በአንድ ስብከት 3000 ያመጣሉ። ቀጥሎስ እነ ዮሐንስ የሚባሉ 3 መጽሐፍ 4 መጽሐፍ ይጽፋሉ። ይሄን አይቶታል። አንደኛ ዮሐንስ፣ ሁለተኛ፣ ሶስተኛ ራሱ ነው የጻፈው። ከዛ ዮሐንስ ወንጌል የጻፈው ራሱ ነው። ይሄን እንደገና መጨረሻ ላይ ሰውየው ዮሐንስ ራእይ 100ኛ ዓመት ላይ ዮሐንስ ራእይ ጽፏል። ወይኔ እንዲህ አይነት መነካት ያገኛችሁ። አጠገብ ያለው ሰው ነካ አድርግና እግዚአብሔር ይቀባል ማለት ነው። እግዚአብሔር ይቀባል። ምን ያክል ሰዎች ፍጹም እንደሆነ ምን ያክል እርጅም እንደሚሄዱ ያውቃል። ይሄ ግሎሪ ተሸክሞ ምን ያክል እንደሚጓዙ ያውቃል። አንድ ሰው ኤልያስን አይቷል ማለት የኤልያስ መንፈስ ተካፍሏል። አንድ ሰው ሙሴ አይቷል ማለት የሙሴ መንፈስ ተካፍሏል። እርግጠኛው ነው። እናንተ ደጋግማችሁ እዩ ካያችሁ ጥሩ ነገር ሰባኪ ትሆናላችሁ፣ አጋንንት ታወጣላችሁ። እርግጠኛው ነው። በቃ ደጋግመሽ እስራኤል ካይሽ ተንቢ ዝም ብለሽ ይሳካል ታለበይ። ምክንያቱም ያየሽው ነገር በአንተ ውስጥ ያለው ነገር እየመሰከረ አሜን አሜን። ይኸው አንደኛ ዮሐንስ፣ ሁለተኛ፣ ሶስተኛ ዮሐንስ እና ራእይ ራሱ የቻለ 22 ምዕራፍ አይታችኋል። ሰውየው ሸምግሎ ከዛ ፈጥሞ ደሴት ላይ ይሄ ወንጌል ሰባኪ ነው ተብሎ ታግዶ በሮማውያን አገዛዝ ውስጥ ተጣለ። ሲጣል ደግሞ ጥሩ ቦታ ላይ አይደለም፣ የሆነ መክሰስ የሚመጣበት አይደለም። ፈጥሞ ማለት ውሃ ከቦ ነው ያለው። መሀል ላይ ያለችው ትንሿ መሬት አለች። መሀል ላይ አንዳንድ እዚህ ማዋሳ ላይ የሆነ አይቻለው መሰለኝ። መሀል ላይ ደሴት ተብላ የምትጠራ በዚህም አትሄድም፣ በዚህም አትሄድም፣ በዚህ መሀል ላይ ነው የምትገኘው። በእሷ ላይ ሆነው ሰውየው የዓለሙ ፍጻሜ ያያል። ይህ መነካት ነው። በእናት አትሆንም የተባለበት ቦታ ተጥሎ እያለ እኮ ነው ሰውየው። የዓለሙን ፍጻሜ መቼ እንደሚያልቅ ዓለማት መቼ እንደሚያልቁ መቼ ኢየሱስ እንደሚመጣ የኛ ፍጻሜ መቼ እንደሆነ የሰይጣን ዕጣ ፈንታ መቼ እንደሆነ ዛሬ ማታ ጸልያለሁ በኢየሱስ ስም። ኃይል እግዚአብሔር በሚያየው ኃይል ታያለህ። መነካት ማዳሃዳ ሩታ ካጁ ማሃቶሳ ዳሰሰ ይላል ካዩ ወይኔ አጠገብ ያለው ሳስጋን ትነካለህ በልልኝ። ሌላም ሰባኪ ነው። እጁ እየተነካም ሰባኪ ነው። ይሁን እርቀቱን ሌላም ሰፈር ላይ የቆዩት እነሱ እስከሚመጡ እሱም ሰባኪ ነው። ይሄ ደግሞ ተጭኖ እዛ ሰማዩን አይቶ መጨረሻ ላይ ደግሞ ሲደነግጡ ጫኔና አይዟቸዋል። መሞላቱ አንዴ ብቻ አይደለም እኮ የነሱ እስከ 3 ነው የሆነው። እስከ 3 አንድ ቦታ ላይ በጣም ፈርቶ እያለ ዮሐንስ ወንጌል መጨረሻ አካባቢ 18ኛ 20ኛው አካባቢ ላይ መንፈስን ኡፍ አለባቸው። ገና አዲስ ግን አልመጣም እኮ መንፈስ ቅዱስ የሚባለው ልምምድ ውስጥ አልገባም። ይሄ ሁለተኛ መነካት ነው። ሶስተኛ ደግሞ እንደገና መጥቶ ረሰረሰ። አሜን አሜን። አጠገብ ያለው ሰው ያዝና ትነካለህ በል። አሜን። ዛሬ በቃ ጥቂት ደቂቃ ውስጥ ምን ጸልየው ጸሎት ይሄ ነው። ምንድነው መዳሰስ መነካት ምን እንደሆነ ማይገባ መነካት መዳሰስ ምን እንደሆነ ማይገባ። ምክንያቱም ከነኚህ ሰዎች መካከል ተለይቶ አልወጣም። ከ12ቶች መካከል 3ቱ ተለይቶ እንደወጣ ተለይቶ አልወጣም። ስለዚህ መነካትና መዳሰስ አይገባ። ኢየሱስን እንዲህ ያዘና እንዲህ አለ። እነሱን ለየት አድርጎ ያዘና እንዲህ አለ፣ ስሙኛል አንድ እውነት እናገራለሁ አለ። ይሄ እናንተ ያያችሁት ነገር ሰው ልጅ ወይም ኢየሱስ ክርስቶስ እኔ ሞቼ እስከምነሳ አታውሩ። ምክንያቱም አይገባም ለሰዎች። የሚገባው መቼ ነው? መንፈስ ቅዱስ መጥቶ ለነሱ ሲያበራራላችሁ ጉዳዩ ይገባል። አሜን አሜን አሜን። አትንገሩ ያለበት ምክንያት እኔ ሞቼ እስከምነሳ ብሏል እንጂ ሙሉ በሙሉ አላለም። ሞቼ እስከምነሳ ድረስ የሰው ልጅ ሞቶ እስከምነሳ ድረስ ይሄ ታሪክ አታውሩ። አይገባማ። በቃ ሰፈርተኞች አይገባም። አልተዳሰሱም፣ አልተነም። ከባት ትፈልጋላችሁ? ማገልገል ትፈልጋላችሁ? ከኃይል ጋር ማገልገል ትፈልጋላችሁ? ይሄ ባዶነት የሆነ አገልግሎት ምናምን ሳይሆን የሆነ ውስጥ ላይ የሆነ የሚያርስርስ ነገር ያለው አገልግሎት ትፈልጋላችሁ? እጆቻችሁ ዘርጉ። በኢየሱስም ኃይል ዛሬ መዳሰስ ይሆናል። ኢየሱስም ኃይል ዛሬ መዳሰስ ይሆናል። መንፈስ ቅዱስ እንደገና ይዳሳችኋል። መንፈስ ቅዱስ እንደገና ይነካችኋል። መንፈስ ቅዱስ እንደገና ይለያችኋል። ለዛ ነው ጳውሎስ ሲናገር አለ
እኔን አለ ለቅዱሱ ወንጌል እንዳገለግል ዘንድ ከሰዎች መካከል ለየልኝ ለከመለየታል። አንዳንድ ጊዜ ለሰዎች ስንጸልይ አሁን ለምን መንፈስ ቅዱስ እያለን እናውቃለን። ለአገልጋዮች ስንጸልይ አገልጋዮች በብዛት ለይልኝ ላንተ የሚሆን መንፈስ ቅዱስ ለከመለየታል። ከብዙዎች መካከል መለየት አለ። 12 ካለ 12 አብሮ አይቀጥልም። 24 ካለ 24 አብሮ አይቀጥልም። የሚቀጥል አለ ልዩነት መንፈስ የሚሆን አጠገብ ያለው ሰው ያዝና እግዚአብሔር ያለ ባለል መገኘት ውስጥ ጠቅላላ ትገባለህ። በሽምግልና እውራት ሸመገለ ያው ከዚህ በኋላ እንትና ማገልገል አይችልም፣ ከዚህ በኋላ እንትና መቆም አይችልም፣ ከዚህ በኋላ እንትና የለም በሚባል ቦታ ላይ እሱ ደግሞ ምን ይሆናል መሰል እንደ አዲስ ሰው ላይ ይቀበላል። እንደ አዲስ ሰው ቁጭ ብሎ እኔ ይላል ፈጥሞ ደሴት ውስጥ ሆኜ ይልና እንዲህ አለ በጌታ ቀን በመንፈስ ነበርኩ። ሰውዬው እንደ ኤሪኮ ነው አዲስ በጌታ ቀን በመንፈስ ነበርኩ ስል ሀብለ ተሰማለ። እሺ ከዛስ ይህ ማለት ስጋው ፈጥሞ ደሴት ላይ ተኝቷል፣ መንፈሱ ግን ከእግዚአብሔር ጋር ሰማይ አለ ማለት ነው። በጌታ ቀን በመንፈስ ነበርኩ በቃ ተለየ ሰውዬው። ስጋው አስቀምጠናል አስረናል እያሉ ነው። መንፈሱ ደግሞ ወደ ላይ ገብቶ ሻናጋ ደባሃዲያ አሜን ሊክራሃቱ ሰማንታ አሜን በኢየሱስ ስም ኃይል ትነካላችሁ። ሰማይ ይዳሳችኋል። አሜን 80 ዓመት ሲባል ገና 50 ዓመት ሲሞላ ጡረታ ያወጣሉ የኢትዮጵያ የኔ ጌታ 100 ዓመት ሲደርስ እንደገና ትጽፋለህ ሙሉ መጽሐፍ ኦቾማ ሆቶኮ ዛሬ ታሪካችሁ እንደገና ይጀምራል። ኃይላችሁ እንደገና ይጀምራል። ሞገሳችሁ እንደገና ይጀምራል። ማክ ክብር አለ። አሜን ጃማታና አጠገብ ያለው ሰውና ሰማይ እንደገና ያነሳል። ሰማይ እንደገና ያነሳል። ሃሌሉያ በቃ እኮ አልቆል ምናምን ብሎ እንትና ቤት ውስጥ ተኝተ ደሞዝ ብሏል። የኔ አባ ደግሞ 99 ሲሞላ እንደገና ለስራ ያነሳል። አሜን በጌታ ቀን በመንፈስ ነበርኩ። ገና እኮ ማየት ዓለም ውስጥ መግባት ማለት ነው። ከዛስ ፊቱ እንደ ፀሐይ የሚያበራ ሰዎች እኮ እዛ አምፑል ማብራት ራሱ በደንብ አልቻሉ። እሱ ደግሞ ፊቱ እንደ ፀሐይ የሚያበራ አይኖቹ ከእሳት ይልቅ ነበልባል ናቸው። ከአፉ እንደ ብዙ ውሃዎች ድምፅ ይወጣሉ። ደረቱ በወርቅ መታጠቂያ የታጠቀ እግሩ እንደ ጋለ ናስ ይመስል አየው። ወዳጄ የሱ ፀጉር ራሱ ሽበታም ሆኗል። ከሱ ይልቅ ግን ነጭ የሆነው ከሱ ይልቅ ነጭ የሆነው የጠለቀ እውቀት ያለው ለዘመናት ያልረጀው ማለት ነው መሰለ ወዳጄ አይኑ ኳላ ያለው ፀጉሩ ነጭ ሆኗል ማለት እውቀቱ መቼም የማይመረመር ማንም ከዛ ከፍታ ሊያወርድ የማይችለው ማለት ነው። ኢየሱስ ሽምግልና ለመናገር አይደለም። እሱ ለዘላለም የሚኖር አምላክ ነው። እውቀቱ የሱን የሚለካ የሚደርስ ማንም የለም። የፀጉሩ ነጭ ያሳየው የሱን እውቀትን ማንም መርምሮ የሚችል ለዛ ነው ቃሉ የእግዚአብሔር ማስተዋል ማንም አይመረመር። አሜን አሜን አሜን። አጠገብ ያለው ሰው ዛሬ ታያለህ በል። ዛሬ ታያለህ። አሜን። አቻና ኢየሱስ ጌታ። ሰዎች የሚያስቡ እንደዚህ ነው። እኔ ፖሊሲ ስለሆንኩ ወታደር ስለሆንኩ ምን አድርገኛል መንፈስ ቅዱስ የሚሉ ሰዎች አሉ። ሌሎችስ እኔ ነጋዴ ነኝ ለአገልጋይ ነው እንጂ መንፈስ ቅዱስ አይደለም። በደንብ ስሙኝ። ጨለማ ቤት የሚገቡ ሰዎች ቅባት ይፈልጋሉ። ጨለማ ቤት የሚገቡ ምን አይነት ቅባት? ባልጠጋ የሚያደርግ የጨለማ ቅባት ይፈልጋሉ። ይኸው በእግዚአብሔር መንፈስ ቅዱስ ውስጥ ምን አለ ካላችሁ ልክ አገልግሎት እንደ ኃይል እንደሚሰጥ ሁሉ ለንግድም ኃይል ይሰጣል፣ ለባልጠግነትም ኃይል ይሰጣል። ለሁሉ ሰው ያስፈልጋል። አሜን አሜን አሜን። ዛሬ ይሄን ኃይል ነው የምንጸልየው። መንፈስ ቅዱስ የሚባል ኃይል ልክ አገልግሎት ብቻ አይደለም፣ እንደኔ ቆመ ሽብከት ብቻ አይደለም። አዎ እሱንም ይሰጣል። አንተ በፈለከው አጣ ጥቂት ደቂቃ ብቻ ጸልዩ። የምታመሙ ትፈወሳላችሁ። በሆነ ቦታ ላይ ስታክ ያደርጋችሁ ሰማይ አጥቷል። መንገድ ላይ የእናንተን ጉዳይ አዶ ኮንቨርቬሊቬሽን ወጣቶች በብዛት አላችሁ። ጸልዩ። መንፈስ ቅዱስ አዲባ ሸብራ ሀዲጋ ሻቲ ቬዶል ባርታለ በኮሽብራዳ አታዛሊያ ሽካታ ይደልባ ከገባችበት ከጭቃ እንድትወጣ ከገባችበት ዝቅታ እንድትወጣ ሸመንፈስ ቅዱስ እሳት በላይ ወላይ በንግግሯ ላይ በድምጿ ላይ በገደ በሸብራ አይ ተቀበይ አኔ ዲሮሲቴ አኔራ
Con